በመጽሐፍ ቅዱስ ውስጥ አንድም ቦታ ላይ የእግዚአብሔር ልጅ በሥጋ ተገለጠ፣ የእግዚአብሔር ልጅ በሥጋ መጣ የሚባል ቋንቋ የለም። ዊዛውት ላይንግ ፕሮቴስታንት ዳይንግ። አሁን ፕሮቴስታንት መምህሩ እንደገለጸው ክርስቶስ በሥጋ ተገለጠ፣ የእግዚአብሔር ልጅ በሥጋ ተገለጠ የሚለው ሐሰት ነው የሚል መጽሐፍ ቅዱሳዊ መሰረት የሌለው የሰዎች አመለካከት ነው የሚለውን ተናግሯል። እስቲ መጽሐፍ ቅዱሳችን ምን እንደሚል እንመልከት። ያው እሱ ስለማያነብ እኛ እናስተምረዋለን ማለት ነው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር መንፈስ በዚሁ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁን እንኳ በዓለም አለ። እዚህ ላይ ክርስቶስ በሥጋ መጣ ሲባል የእግዚአብሔር ልጅ አይደለም ማለት ነው። ከእግዚአብሔር መንፈስ ወጥተሃል ማለት ነው። የእግዚአብሔር መንፈስ አይደለም ማለት ነው የተጠናወተ። እስቲ እኒ ሌላ ጥቅሶች እዛው አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። የእግዚአብሔር ፍቅር ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንዱን ልጁ ወደ ዓለም ልኮታልና። ቁጥር 1 አንደኛ ዮሐንስ መልእክት ምዕራፍ እዛው ቁጥር 1 እና 2 ላይ በሥጋ የማያምን ከክፉ መንፈስ ነው፣ ይኸው የእግዚአብሔር ልጁ ወደ ዓለም ልኮታልና። ወደ ዓለም የላከው የእግዚአብሔር ልጅ በሥጋ አልተገለጠም፣ ከመንፈሱ አይደለም። እዛው ዮሐንስ እኮ ይነግራል፣ ከመንፈሱ አይደለም፣ ከክፉ መንፈስ ነህ፣ ተቃዋሚ ነህ ይላል እኮ መጽሐፍ ቅዱስ። ለምን እንደማታነበው? የእግዚአብሔር ልጅ በሥጋ እንዳልተገለጠ የማያምን ሁሉ ከክፉ ነው ይላል እኮ። ተጨማሪም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ እንዲህ ይላል፣ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። የማን ልጅ? የእግዚአብሔር ልጅ ኢየሱስ ክርስቶስ ወልደ እግዚአብሔር፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። በሥጋ የተገለጠ አምላክ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ። እንጨምር እስቲ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ላይ እንዲህ ይላል፣ እንግዲህ ልጆች በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ዲያብሎስ ነው። በሕይወታችሁም ሁሉ ስለ ሞት ፍርሃት በባርነት ሲታሰሩ የነበሩት ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ማን የተከፈለው? የአብርሃም ዘር ይዟል እንጂ የያዘው መላእክትን አይደለም። which means በሥጋ ተገልጧል ማለት ነው ክርስቶስ። ስለዚህ የሕዝቡን ኃጢአት ለማሳየት ለእግዚአብሔር በነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሁም በነገር ሁሉ ወንድሞቹን ሊመስል ተገባው ይላል የመጽሐፍ ቅዱስ ቃል። እና የትኛው ጥቅስ ነው በቃ በሥጋ አልተገለጠም ብሎ የተናገረው? እሱን እንድታመጣልኝ ይፈልጋለሁ። የእግዚአብሔር ልጅ በሥጋ አልተገለጠም የሚለው እሱ እንድታመጣልኝ ይፈልጋለሁ። እስቲ እንጨምር። ሐዋርያው ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 8 ቁጥር 3 ላይ እንዲህ ይላል፣ ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን ኢየሱስ ክርስቶስ በኃጢአት ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ ባንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። በሥጋ የኮነነው በሥጋ የተገለጠው የእግዚአብሔር ልጅ ነው። ያው ሐዋርያው ቅዱስ ጳውሎስ እንደመሰከረው። በተጨማሪም ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ልጁን ሲልክ እና ከሴቱ ሲወለድ በሥጋ ነው ወይስ በምንድን ነው? ይህን እንድታብራራልኝ በአክብሮት እጠይቃለሁ። ሰላም ክርስቶስ ይብዛላችሁ።